ሚጥሚጣ ጠጭበት በጥብጠሽ በባዶ ሆድ መጠጣት ኮካ ፍልተሽ ጠጭበት የአንድ ሺህ ብር ወይም ደግሞ የ500 ብር ጫት ሊቅም የ200 ብር በየአይነት መብላት የሚከብደው ሰው ነው ጫት የሚቀመው አብዛኛው ቢያንስ ከአንድ ቤት ላይ 2-3 ሰው ጨጓራ የሌለበት የለም ብለን መናገር የምንችልበት ሁኔታ ላይ ነው ያለነው መድኃኒት ሰጥቸው ዝም ብለው ልክ አይመጣም እንዴት ሰነበታችሁ ከእናት የባህል ህክምና ማዕከል ዛሬ ደግሞ ሌላ አዲስ ነገር ይዘን መጥተናል በተለይ ብዙዎች ታመምን የሚሉበት ጉዳይ እየባሰ ነው ከዘመናዊ ህክምና ጎን ለጎን የባህላዊ ህክምናዎቻችን አሁን ላይ ወደ ቀደሙ አባቶቻችን ዘዬ እየተመለሰ ነው ብዙዎች ፈውስ አግኝተውበታል በእናት የባህል ህክምና ማዕከል ያመማቸው መተው አማክረዋል መድኃኒት ወስደዋል የጎንዮሽ ጉዳት በፍጹም ሳያስተናግዱ ታክሞበታል ለዚህ ምስክርነት ሰጥተዋል እናንተም በዚህ በዛሬው ዝግጅታችን ህመም ካላችሁ ትታከማላችሁ በተለይ ብዙዎችን እያስቸገረ ያለው የጨጓራ ህመም ስለ ጨጓራ እናወራ ዛሬ ሙራድ በተለይ ከጨጓራ ጋር በተገናኘ ብዙዎች እየታመሙ ነው ምክንያቱንም በግልጽ አንዳንዶች ደፍረው እየወጡ እየተናገሩ ነው የምንበላቸው ምግቦች ከጨጓራ ጋር የአመጋገብ ስርዓታችን ከጨጓራ ጋር በጣም ብዙ ግንኙነት አለው በይበልጥ ደግሞ ከዘይቶች ጋር የተገናኘ የኢትዮጵያ መድኃኒት ቁጥጥር ባለስልጣን ከዚህ በፊትም አሳውቆ ነበር ጥራታቸው ያልተጠበቁ ዘይቶች በከተማችን ላይ የታዩ የምግብ ሁኔታዎች በከተማችን ላይ የታዩ የታሸጉ ምግቦች እንደዚሁ ይህን በዓለም አቀፍ ደረጃም እየተነገረ ነው ያለው የጨጓራ ህመምን ከዛ ያዛምዱታል መንስኤው ምንድነው ትላለህ አንተስ ያው የጨጓራ በሽታ በብዙዎች ጋር ያለ ነው ቢያንስ ከአንድ ቤት ላይ 2-3 ሰው ጨጓራ የሌለበት የለም ብለን መናገር የምንችልበት ሁኔታ ላይ ነው ያለነው ስለዚህ የጨጓራ በሽታ አሁን ላይ መምጫው ምግቦቻችን እውነት ነው ምግቦቻችን አሁን ላይ አመጋገብ ስርዓታችን የተዛባ ነው አብዛኛው እኛ ጋር አሁን የሚመጣው የመርካቶ ነጋዴዎች አብዛኞቹ በጨጓራ በሽታ ተጠቂ ናቸው እንዴት አሁን መርካቶ ላይ በሚሰሩበት ሰዓት ላይ ስራ ቢዚ ያደርጋቸዋል ቁርስ የለም ምሳ አይታወቅም ዝም ብሎ በተገኘው ነገር ሆኖ ነው የሚያልፈው እና ብዙን ጊዜ ምሪንዳ በሆነ ነገር ወይ ደግሞ ነገር እንደዛ ነው የሚያልፈው እና ያ በሚሆንበት ሰዓት ላይ ጨጓራችን ምን ጊዜም ቢሆን ሰው ልጅ በቀን ያመጋገብ ያስለምድከው ነው የሚሄደው በቀን 2 ጊዜ የሚበላ ሰው አለ ጧትና ማታ የሚበላ ሰው አለ ይሄ ያስለምዶት ከሆነ ጨጓራው እንደለመደው መሄድ ኖርማል ነው ከተስማማው ማለት ነው ግን ያስፈልገ ውስጥ እየራበክ ዝም ብለክ ወይ በሆነ ነገር በብስኩት በሆነ ነገር ሸውደው ማለፍ ለጊዜው ተሸውደዋለህ በኋላ ላይ ግን አጠራቅሙ ደግሞ እኛን ነው የሚሸውደን ማለት ነው አንቺ በኋላ ላይ የሚመጣውን ኬዝ በቀላሉ መመለስ አንችልም ከባድ ኬዝ ነው የሚመጣው ቢሉታ አባቶቻችን መሰለ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እውነት ነው አሁን ጥያቄ የለውምና ይሄ ነው የሚመጣው በኋላ ላይም ስለዚህ ምንድነው እነዚህ ምግቦች ተመግበን ምግቦቻችንን በሰዓቱ ካልተመገበ አንድ ሰው ጨጓራችን ከፍተኛ የሆነ አሲድ ያመነጫል ስለዚህ ያ ደግሞ ጋዝ ያለው ነገር ይሰጠዋል ጋዝ የተጠባበሱ መንገድ ላይ የሚሸጡ ነገራቶችን የተለመደ ነው መርካቶ አካባቢና እንደ መርካቶን አነስተውልን እንደዋና እንትን እንጂ አብዛኛው ብዙ ሰው ይመጣል ግን መርካቶ ላይ በብዛትኛ ጋር ለመርካቶም ስለምንቀርብ ነው መሰል ብዙ ሰዎች ይመጣሉ ወደኛና ያ ነገር ይከሰታል እንደዚህ ነገሮች በጣም አሉና አመጋገባችን በደንብ መስተካከል አለበት አንደኛው ይሄ ነው ምንም ጥያቄ የለውም በቀን ሲርበው ሰውየው ትንሽ በሰዓቷ መብላት አለበት ማለት ነው ለምን ግዴታ ነው ምን ሰራው ያው ሌላ እኮ የለውም አይደል ሌላ ይዘነው ምን ሄደው ምን ለው ነገር የለም ስንኖር ነው የሚቀጥለው ስንቆም ይቆማል እኛ ስንኖር እየሰራን እንቀጥላለን እኛ ስናቆም ስንሞት ይቆማል ማለት ነው ስለዚህ ካለን ድረስ ህይወታችንን ለማስቀጠል እየበላን እየተጣን መስራት አለብን ማለት ነው ስለዚህ ይሄ መስተካከል አለበት አንድ ማለት ነው በዚህ ምክንያት አንድ ዋና ምክንያት ያርገልን ይዘን እንችላለን ከዛ ውጪ ስትረስ ከፍተኛ የሆነ ስትረስ ጭንቀት እኔ እንደ ግሌ መጨነቅ የሰው ልጅ ባህሪ አይደለም ብዬ አስባለሁ ማሰብ ነው የኛ ባህሪ ብዬ አስባለሁ ማሰብ ነው ብዬ ስል የሆነ ችግር ሲከሰትብን በዛ ነገር ላይ ከመታመም ከመጨነቅ ከማለት ወደ መፍትሄ መግባት ይቀድማል ብዬ አስባለሁ ለምን ተጨንቀን የሆነ ያን ነገር ተደጋጋሚ ያሰብ እንቅልፍ ምናጣ ከሆነ ምናተርፈው በሽታ ነው ጨጓራ ሊሆን ይችላል የተለያዩ በሽታዎች እናመጣቸዋለን ግን ወደ መፍትሄ መግባት
ማሰብ የሰው ልጅ ባህሪ ነው። አንዳንዴ አታስቡ፣ ለምን ታስባላችሁ? ካላሰበ ሰውነቱን ለቀቀ። ሰው ባህሪ ማሰብ ስለሆነ የሰውነቱን ባህሪ እንዳይለቅ ማሰብ መቻሉን መልቀቅ የለበትም። ማሰቡ ግዴታ ሆኖ ግን በዛ ጉዳይ ላይ የተፈጠረውን ጉዳይ ተቆጣጥሮ ወደ መፍትሄው መግባት አለበት ያ ሰው ማለት ነው እንጂ እንቅልፍ ማጣት፣ መጨነቅ ማለት አስፈላጊ ነገር አይደለም። አንድ ይሄ ነው። ወደ ሶስተኛ ብለን ስንይዘው አሁን ሰዓት ላይ አብዛኛው ሰው ላይ እንደ ምክንያት እየመጣ ያለው የጫትና የመጠጥ ጉዳይ ማለት ነው። እነዚህ በጣም እነዚህ እስካሁን አሁን በተለይ ሁለቱ እንደዚህ ከስትረስ ጭንቀትና ከመጠጥ ከጫት ጋር የምንላቸው ነገራቶች ብዙዎቹ ዋናዎቹ የበሽታ መንስኤ ናቸው። ለምን እነዚህ ነገራቶች ካልተስተካከሉ አሁንም በዚህ ሁኔታ ላይ አሁን ኢትዮጵያ ላይ ስታየው በጣም ነው የሚያሳዝንክ። የ1,000 ብር ወይም ደግሞ የ500 ብር ጫት ሊቅም የ200 ብር በየአይነት መብላት የሚከብደው ሰው ነው ጫትን የሚቀመው አብዛኛው። ገብቷል። ቢያንስ እንኳን ደህና ነገር በልተህ ከቃምከው እንደ መቃሙ ጥሩ ነው እያልኩ አይደለም፣ ግን ደህና ነገር በልቶ ቢቅም የተሻለ ነው ማለት ነው። ግን የ200 ብርና የ150 ብር በየአይነትን ለመብላት እየከበደውና ያን ነገር አልበላም እያለ የ500 ብርና የ1,000 ጫት በትንሹ ይቅማል ማለት ነው። ይሄ ጨጓራውን ምንም ጥያቄ የለውም ዳሜጅ እያደረገው ነው ማለት ነው። ስለዚህ ይሄ ነገር መስተካከል አለበት። ቢያንስ የ300 ብር ደህና ምግብ፣ የ400 ብር ደህና ምግብ በልተህ እንኳን ግዴታ ከሆነ ያን ነገር ማስኬድ ሲገባ ይሄኛውን ታስኬዳለህ ማለት ነው። ስለዚህ ምግብ የሰው ልጅ መድኃኒት ነው፣ በሽታም ነው መድኃኒትም ነው። ለምን በልኩ የሰው ልጅ በልክ መብላት አለበት። ካልበላ መኖር አይችልም። ስለዚህ በባዶ ሆድ መጠጥ መጠጣት አለፍ ሲል የተለያዩ በሽታዎች ከጤና ጋር የተያያዙ ነገራቶችን በሙሉ ጤናችን የምናውከው ራሳችንን ማለት ነው። ስለዚህ እነዚህ አይነት ነገራቶች እንደ ምክንያት ይያዛሉ። ከዛ ውጪ እንደ ኢትዮጵያ ደግሞ ቀይ ወጥ የተለመደ ነው። ቀይ ወጡ ደግሞ ቅባቱ ከላይ ጥልል ብሎ ካልወጣ አይሆንም፣ አንመገብም፣ እንትን አይለንም። ያ ነገር የጨጓራ በሽታን እያባባሰው ይመጣል። ራሱ በርበሬን ደግሞ እያጣጣልን እንዳልሆነ መቼም ተመልካቾቻችን ያስቡታል። ስለ አፍላቶክሲን ከዚህ በፊት የተለያዩ ሚዲያዎች አንስተው ስለነበር ነው በርበሬ ውስጥ ስላለው ነገር እሱ ራሱ ጨጓራ ላይ ስለሚያመጣው ነገር። እኛ ደግሞ በተፈጥሯችን ትኩስ የሚያቃጥል ነገር ለመውሰድ እዛው ጋር ላንሳ ወደ ሌላ ሳንሄድ ደረጃዎች አሉት እንደ ጨጓራ እንደ በጣም የሚታመም አንዳንድ ሰው ሲያገሳ ሁሉ ጠረኑ ለራሱ ሁሉ አይደለም ሌላ ሰው እንትን የሚል አለ። አንዳንዱ ቁርጠት አለው፣ አንዳንዱ ማቃጠል ነው እና አይነት ደረጃ አላቸው እንደ ሌሎቹ ነው። የጨጓራ በሽታውን የመጀመሪያ ላይ ያለ ከማከምና ከፍተኛ ደረጃ ያለውን ከማከም የታችኛው ይቀላል። ቀላል ደረጃ የምንላቸው ምንድነው? ምግብ ሲበላ አሁን ለምሳሌ ሆድ መንፋት ላይ ገና ሆድ መንፋት፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ እንደዚህ ነገራቶች ኖርማል ቀላል ናቸው። ግን ለሰውየው ማለት ነው ለሰውየው ከኛም በላይ ለሰውየው ይቀላል እነዚህ ነገራቶች ማከም ላይ ማለት ነው። ግን ሰውነቱ ማቃጠል የሚጀምረው ሰው አለ። ውሃ ውስጥ እጁን ዘፍዝፎ እያደረ ሲቃጠል የሚያደርሰው አለ። በቃ ሰው እግሩ መዳፉታች የሚያቃጥለው ሰው አለ። ይሄ ነገር ለሰውየው በጣም ከባድ ነው። ለምን ሳይተኛ በማደሩ እንደገና እንቅልፍም ይከለክለዋል። ሳይተኛ በማደሩ ደግሞ ሌላ ደግሞ በሽታ ያመጣል። ስለዚህ እነዚህ አይነት ነገራቶች ይሄ ከፍተኛ ኬዝ ነው። ደም ማስመለስ ሊኖር ይችላል። ቢጫ ነገር የሚያስመልሳቸው ሰዎች አሉ እኛ ጋር የሚመጡት እና ቁስለት አልሰር ቁስለት ላይ ከደረሰ በተለይ ያው ትንሽ ያስቸግራል ሰውየው ማለት ነው። እና ታካሚው ለኛም ደግሞ ቶሎ ለውጥ እንዲያይ ለማድረግ ትንሽ ጊዜ ይወስድብናል ማለት ነው። እና ቀላል ደረጃ ላይ ያለ ከሆነ በቃ እንደጀመረው ካወቀ ሰውየው ጨጓራ የተደጋገመ እያስቸገረው ከሆነ መምጣት አለበት ማለት ነው ወደኛ ጋር። መድኃኒት ከወሰደም በኋላ እኛ ጋር አሁን አንዳንድ ሰው መድኃኒቱን ወስዶ ታክሞ ኖርማል ሲሆን እስኪ ይመጣብኛል አይመጣብኝም ብሎ እነዚያ ያስነሱበትን ነገራቶች የሚሞክር ሰው አለ እኛ ጋር የሚገጥመን ማለት ነው። ይሄ አሁን ትክክል አይደለም። ካልተስማማህ አንድ ነገር በቃ ለጊዜው መተው ነው ያለክ አማራጭ። ሌላ አማራጭ የለም። ለምን መኖርህ ነው የሚቀድመው። መኖርህ ስለሚቀድም የሚቀድመውን ነገር ለማድረግ አመጋገብህን ለጊዜው ያህል መግታት ነው ያለብህ ማለት ነው። እና እነዚህ አመጋገባችን እነዚህ ቅድም የጠቀስናቸው ነገራቶች ስትረስንም ጭንቀትንም መቀነስ ማስተካከል አሪፍ ነው። ማሰብ የሰው ልጅ ባህሪ ነው። መጨነቅ የሰው ልጅ ባህሪ አይደለም። ሁልጊዜም ለታካሚዎቻችን እምለው ነገር ነው። ማሰባችሁ ግዴታ ነው፣ አስቡ። መጨነቃችሁ ግን የሰው ልጅ ባህሪ አይደለም፣ አትጨነቁ። ይሄ ሁልጊዜ መልእክቴ ነው ማለት ነው። መልካም። በቤቱ እንምጣ እናክመው። እዚህ ፔጅ ላይ ይህንን የዩቲዩብ ቻናል ላይክ፣
ሼርና ሰብስክራይብ አድርጉ። እላው ላይ ደግሞ መልእክት ጻፉልን፣ መልሰን መልእክት እንጽፍላችኋለን። ጠይቁን። በሀገር ውስጥ ያላችሁ እዚህ ከታች በምትመለከቱት ስልክ ደውሉልን። ውጭ ሀገር ያላችሁ ደግሞ እላው ላይ መልእክት አስቀምጡ፣ ወይ የዋትሳፕ አድራሻችሁን አስቀምጡና በላው ላይ ምክር እንለግሳችኋለን። እናት የባህል ሕክምና ማዕከል አሁን እያወራን እየተነጋገርን የምንገኘው በተለይ ከጨጓራ ጋር በተገናኘ ነው። ሀገር ውስጥ ሆናችሁ ብዙዎቻችሁ ደግሞ ውጭ ሀገር ሆናችሁ በሀገራችሁ ሕክምና መታከም ትፈልጋላችሁ። መልካም፣ እኛ እናክማችኋለን። ከእኛ ጋር ከቆያችሁ ሰፊ ትምህርት ታገኛላችሁ። እንቀጥል። በተለይ ከምግብ አወሳሰድ ጋር በተገናኘ አሁን ያነሳኸው አለ፣ ዘይት አጠቃቀመን፣ የውሃ አጠቃቀማችንንም ቅድም አንስታል። መፍትሄውስ ምንድን ነው? የእኛስ ሕክምና ምን ላይ ያተኮረ ነው የሚለውን ደግሞ እናንሳ እስቲ። ጥሩ። ወደ ሕክምና ወደ እኛ መድኃኒት ከመሄዳችን በፊት ሰዎች በቤቱ በራሳቸው ቅድመ ሕክምና መስጠት አለባቸው። ለምን? ወደ እኛ ከመምጣታቸው በፊት እዛ ጋር ብዙ ዳሜጆችን ሊያጠፉ ይችላሉ። ለምን? የገጠመንም ስላለ ማለት ነው። ጨጓራ በሚይዝበት ሰው ጨጓራ ምግብ ለምሳሌ አሁን እኛ ጋር የሚስማማችሁን ትንሽ ትንሽ ብሉ ነው የምንለው። ይሄን አትብሉ፣ ይሄን አትበሉ። የማይጠቀሙት እነዚህ አልኮል ምናምን ነገሮችን ሳያካት ምግብን ማለት ነው። ምግብን የሚስማማችሁን ነገር ጨጓራችሁ ያስፈልጋችሁ ነገር በትንሽ በትንሽ ብሉ እንላለን ማለት ነው። ይሄን ስንል ግን ወደ እኛ ከመድረሳቸው በፊት ብዙ ነገር አጥፍተው የሚመጡ ሰዎች አሉ። ቅድምም እንዳወራ ነው ይሄን ውሰደው በሚባል ነገር ላይ አሁንም ላይ ትልቅ ስህተት አለኝ ሀገር ላይ ብዙ አይነት ኬቶች ይመጣሉ። ከነዚህ ገጠምሽ ግን ማረሳው ግን ምንድን ነው ሚጥሚጣ ጠጭበት በጥብጠሽ ጨጓራዋ ስለታመመች ሚጥሚጣ በጥብጠሽ ጠጭበት ተብላ ሚጥሚጣ ጠጥታ የመጣች ከስተመራችን በሾህ ማለት እሱ ነው። እና ይሄ አሁን ከጨጓራ እየተቃጠለች ያለችን ሴትዮ ሚጥሚጣ ጠጭበት ተረፈች ይሄን ተብላ ነው የመጣች ሴትዮ በጣም ጨጓራዋ ከፍተኛ ደረጃ ላይ ደርሷል። እና ይሄ ባሉሽን ኮካ ፍልተሽ ጠጭበት ምንም ከህመሙ ጋር ምንም ግንኙነት የማይገናኝን ነገር ውሰዱ አይባልም። ለምን? ሰው ልጅ ለምሳሌ አብሽ ውሰጂ፣ ተልባ ውሰጂ፣ ይሄ ኖርማሊ ምግብም ስለሆነ ጉዳት የለውም፣ ችግር የለውም። ተልባ መውሰድ፣ አብሽ ውሰጂ እንደዚህ ተፈጥሮ። ግን እንደዚህ አሁን ሚጥሚጣን ለጨጓራ እንደው ዝም ብለህ ማንኛውም ሰው ስታስበው ራሱ ጨጓራ ላመመው ሰው ሳይሆን ላላመመው ሰው እንኳን ይከብዳል። ሚጥሚጣ በጥብጠሽ ጠጩ ማለት ይከብዳል። ይሄን ማድረግ በጣም ትልቅ ስህተት ነው። ለማከምም አስቸጋሪ ነው። ለምን? አሁን ይችን ሴት አሁን ለማከም የወሰደብን ጊዜ በጣም ከፍተኛ ጊዜ ነው። ለምን? ሚጥሚጣ ጠጥታበት ብሷል ነገር አለ። በቃ እሳቱ ነው አለኝ። ውስጧ መጀመሪያ የሚቀድመው ውስጧን ማጽዳት ነው። እዛው እኛ ጋር አስተኝተን መድኃኒት ሰጠን አል ከዛ በኋላ ነው ወደ ኖርማል እየተመለሰች ሄደች ሴትዮዋ ማለት ነው። ግን ይሄ አሁን ኖርማል ብትሆንም ግን ሁልጊዜም ስጋት ላይ ነች ማለት ነው። በጣም ጎድተዋለች። ስለዚህ እንደዚህ አይነት ነገር ሳታደርጉ ወደ ሕክምና ተቋም ብቻ በመሄድ ራሳችሁን ጠብቁ እንላለን። ወደ እኛ ተቋም ወደሚሰጡ መድኃኒቶች በምንመጣበት ጊዜ በሻይ መልክ ነው ብዙዎቻችሁ መድኃኒቶች በምንሰጠው። ቀለል እንዲል በሚጠጣ እናደርገዋለን፣ በማር እናደርገዋለን። የማሯ መጠን ትንሽ ማር አድርገን ከመድኃኒቱ ጋር የሚወሰዱ መድኃኒቶች አሉ የሚጠጡ። ቀላል የጨጓራ ኬዝ ከሆነ ከ15 እስከ 20 ቀን 21 ቀን ነው የሚወስደው፣ ይስተካከላል ማለት። የመጀመሪያ ዙር መድኃኒት ወስዶ ሰውየው ቀጠሮ እንሰጠዋለን። ሰጥቶ መልቀቅ አይደለም፣ ተመልሰና እንለዋለን። አብዛኛው ሰው ይቸኩላል። ወስዶ መድኃኒቱን በቃ ለምን መለሳለሁ ምናምን ይላል። የምንመልስበት እኛ የራሳችን ምክንያት አለን። ሰውየው መድኃኒት ሰጥቶ ዘወር ከማለት ትሪት ማድረግ እሱ ነው ዋናው ነገር፣ እሱ ክትትል ነው እንጂ መድኃኒት ሰጥቸው ዝም ብለው ልክ አይመጣም። ስለዚህ መድኃኒት ከወሰደ በኋላ እንደዋውላለን ከኔ ጋርም። ከዛ ውጭ ደግሞ በቀጠሮ ይመጣል ማለት ነው። በቀጠሮ መጥቶ አይተነው ካስፈለገ ሁለተኛ ቀጠሮ፣ ሶስተኛ ቀጠሮም ሊሄድ ይችላል። ይሄን የመጀመሪያ ቀን ሳይሆን የምንወስነው የመጀመሪያ ቀን የወሰደው መድኃኒት ነው ለሁለተኛው ዙር ቀጠሯችን ያን ጨርሶ ሲመጣ ነው ለሁለተኛ ቀጠሮ ያስፈልጋል አያስፈልግም የሚለውን የምንወስነው ማለት ነው። ስለዚህ ሳይድ ኢፌክት 100% የሌላቸው ተፈጥሯዊ መድኃኒቶችን የምንሰጠው ያን እየተጠቀመ እንዲስተካከል ይደረጋል ማለት ነው። ከሳይድ ኢፌክት ጋር በተገናኘ ምንድነው ላነሳው የፈለኩት የነበረው የሚታዘዙትን ካለ መፈጸም መድኃኒቱ 100% ያድናል ተብሎ ከተሰጠ በኋላ ተመልሶ የሚመጡበት ሁኔታ አለ። ይሄ ነገር በሽታውን አይጨምረውምና እንደገና ደግሞ ዶዜጅ ከፍ እንዲል አያደርገውም። አሁን የመጀመሪያ ዙር የሚወስደው መድኃኒት ሰውየው ጽፈን ነው የምንሰጠው። ዳንኩሎ ማለት ነው። አሁን እኛ ጋር ምን ትልቁ የሚገጥመን ቻሌንጅ ምንድን ነው? መድኃኒቶችን እንሰጣለን፣ አጠቃቀሙን በደንብ አድርገን ጽፈን ነው የምንሰጠው።
ቀለል ባለ መልኩ ማለት ጥር አድርገን በቃ ሰው ቀለል ብሎት ከመድኃኒቱ ጋር አሲዘን ነው የምንሰጠው። ያን አጠቃቀሙን ይተውና ለሱ እንደሚመቸው አድርጎ ይሄዳል። መድኃኒት እንደሚመች ሳይሆን እንደተባልከው ነው የምትወስደው። አሁን አንተ ለምሳሌ አንድ ሰው መድኃኒት ሰጥቸው ከሆነ እንዳጠቃቀሙ ወስዶ ለውጥ አላየሁም ሲለኝ የምንሰጣቸው እንትኖች ይለያያል። እንዳጠቃቀሙ ሳይወስድ ለውጥ አላየሁም ቢል ግን ተቀባይነቱ ያን ያህል ነው። ገብቷል። ግን ያን ብሎም ቢመጣም ደግሞ እኛ ጋር አሁን ምንድነው የመጀመሪያ የሰጠነውን ለሁለተኛ ዙረን አንደግመውም። አንድ ይሄ ነው፣ ራሱ አይደገምም። ለውጥ አላሳየም እየተባለ ራሱ መድኃኒት አይደገምም። ይቀየራል። መድኃኒቱ ሲቀየር አብዛኛው ሰው የሚመስለው ምንድነው መድኃኒት በቀየር ነው ቁጥር ክፍያ ምናስከፍል ነው የሚመስለው። እንደ እናት የባህል ሕክምና ምንድነው የራሴ ከበፊት ጀምሮ ከመከፈቱን በፊት የራሴ የነበረ ምኞት የነበረ ነው እና መጀመሪያ ነው አንድ ሰው ክፍያ ሊከፍል የሚችለው። መጀመሪያ ሲወስድ የመጀመሪያዋን ዙር ነው የሚከፍለው። በመጀመሪያዋ ዙር ካልዳነ ሁለተኛ ዙር ላይ መጥቶ የሚከፍለው ክፍያ አይኖርም። ለሁለተኛው ዙር መድኃኒት ለምን እያልዳነ ነው። ካልዳናችሁ ከዳናችሁ አይደለም ነው የምለው። ከዳነ እንደውም ባይመጣ ችግር የለብኝም። ካልዳነ እንዲመጣ ነው የምፈልገው ሰው። ከዳንማ መጥቶ ነው የሚያመሰግነው። አዎ ለምን አንዳንዴም ድናሃልና መጠን እንመስከር እሱ አይደለም ለኔ። ለምን መዳኑ በቃ ድኖልኛል። ካልመጣ ድኗልኝ ነው። ካልዳናችሁ ግን ለውጥ ካላያችሁበት ካባባሰባችሁ ተመልሳችሁ ነው። ይሄ እኔ አሁንም ይሄ ከዚህ ስንታከመው የነበሩ ሰዎች ካሉ መምጣት ይችላሉ። ለምን ለሁለተኛ ዙር ለሶስተኛ ዙር የሚባል ክፍያ የለም። ቀጣዩ ላይ በነፃ ነው የሚታከሙ። ለምን 3 ጊዜ 4 ጊዜ አያስኬደንም። ጋፕ እየፈጠርን እስኪስተካከል ድረስ መድኃኒቶችን እንሰጣለን። ክፍያ ግን በፍጹም የለውም ማለት ነው። በዚህ አይነት መንገድ ነው የምንሄደው። እንደው በጨጓራ ላይ ብዙ ስለማንቆይ ብዙዎች አሁን ከሀገር ውስጥ ከሀገር ውጭ ያሉትም ይህን ፕሮግራም ይመለከታሉ ብዬ አስባለሁ። የእኛን ሀገር ምግብ የለመደ ብዙ ጊዜ ሀበሻ የትኛውም ማለት ነው ሌላ ሀገር ሲሄድ ምግብ ለመልመድ ይቸገራል። የዛን ጊዜ ብዙ አይበላም፣ ጥቂት ነው የሚበላው። አለመስማማት አለ፣ ጨጓራ ላይ ችግር ይኖራል። ይሄንን ከመልመድ አኳያ ከመድኃኒት በፊት ከመልመድ አኳያ ምን ትመክራቸዋለህ? ቅድም ስለተናገርክ ነው እና ሀበሽነት ተልባ ስላሉ እሱንም አብረን እንድታነሳው ፈልጋለሁ። አዎ አሁን ተልባ ለጨጓራ መድኃኒት ነው ተብሎ ሲሰጥ የሚሰጥበት ሂደት ግን አለው። ለምሳሌ ጨጓራውን ድርቀት የሚያመጣ ጨጓራ አለ። ሆድ ድርቀት የሚያመጣ ሰገራ የሚከለክል ጨጓራ አለ። ለሱ ተልባን ብሰጠው መድኃኒት ይሆናል። ተቅማጥ ያስቀመጠው ላለ ሰውዬ ደግሞ ተልባ መድኃኒት ነው ለብታጠጠው ደግሞ አባባስከው ማለት ነው። ስለዚህ መሆን ያለበት ለምንድነው የምንሰጠው ለዛ ሰው ተልባን ሲወስደው ለየትኛው ነው የሚሆነው ነገር መለየት አለበትና እዛ ሄዶ የሚበላቸው ምግቦች እንግዲህ እስኪስማሙት ድረስ እንግዲህ በራሱ አይነት መንገድ ትሪት እያደረገ መሄድ ነው ያለበት። ጨጓራው እንዳይጎዳ ቀለል ያሉ ምግቦችን ያን ያህል ሲገባ እኮ ያስታውቃል። ጨጓራ የሚረብሽ ምግብ አንዳንዴ አይተኸው ገና ይሄ ጨጓራ ይሄን ነገር ብለክ የምታየው ነገር አለ። ግን ያው እየመረጡ በተቻለ መጠን ጥንቃቄ እያደረጉ ለመሄድ መሞከር ነው የተሻለ የሚሆነው ማለት ነውና ያን እያደረጉ እንግዲህ ማስኬድ ነው። ለጨጓራ ህመምተኞች እንደ እናት የሕክምና ማዕከል ባህላዊ ሕክምና ማዕከል የምትመክራቸው የመጨረሻ ጉዳይ ካለ በሱ እናጠቃል። አሁንም በዚህኛው ሕክምና ላይ ትልቁ ምክሬና ምንድነው በጣም ብዙ ሰው እየተጎዳና እያለ ያየውበት ስለሆነ በጨጓራም ሆነ በማንኛውም በሽታ ላይ ሰዎች ውሰዱ ያሉትን ነገር አትውሰዱ። የተባለ መድኃኒት አሁን ላይ ብዙ ጊዜ ሶሻል ሚዲያ ላይ ይሄን መድኃኒት ውሰደው፣ ይሄ እንደዚህ በለው፣ ይሄ አያስኬደንም። ለምን መድኃኒት ነው፣ በባለሙያ ነው የሚሰጠው። ምግብ አይደለምና መድኃኒት ባለሙያ ያልሰራው ምግብ ራሱ ይለያል። ልክ ነው። ስለዚህ እንደው ዝም ብሎ በእንትን ላይ አየር ላይ ባለ ነገር ላይ አትሂዱ ላለሁኝ። ከዛ ውጭ ግን የሕክምና ባለሙያዎችን አማክሩ። ራሳችሁን መጠበቅና ጥንቃቄ ማድረግ አስፈላጊ ነው። ስንመገብ እንኳን ብዙ እሳት የመታው ምግብ ቫይታሚኑ ሚኒራሉ የተጎዳበት ምግብ እንኳን መውሰድ ለጨጓራ ምን ያህል አይደለም ሌላ የተለየ ሕክምና ውሰድ ቅድም እንዳልከው ሚጥሚጣ ጠጡበት አይነት ነገር እንዳይሆን በሚል ነው። ያደመጣችሁት ከእናት የሕክምና የባህል ሕክምና ማዕከል ወደ እናንተ የደረሰውን በተለይ ከጨጓራ ጋር የተገናኘ ጉዳይ ያነሳንበትን ነው። እኛን ማግኘት ለምትፈልጉ እዚህ በስር በምትመለከቱት ስልክ ደውሉልን። በቴሌግራም አካውንታችን እንደዚሁም ደግሞ በዋትሳፕ አካውንታችን ልታገኙን ትችላላችሁ። ይህን ፔጅ ላይክ፣ ሼርና ሰብስክራይብ አድርጉ። እላው ላይ ጽሁፍ ጻፉ። ጥያቄዎቻችሁን እንዲበሉ እንመልሳለን። በሀገር ውስጥም በሀገር ውጭ ሆናችሁ እኛን ስለተከታተላችሁ እናመሰግናለን። መልካም ጊዜ